ያለፈው ዓመት የአእላፋት ዝማሬ በቦሌ መድኃኔዓለም ቤተክርስቲያን ይህንን ይመስል ነበር። በአሁኑ ደግሞ ሶስተኛውን የአእላፋት ዝማሬ ለማክበር ወደ መስቀል አደባባይ እየሄድን ነው። አብራችሁ ነው። ሰላም 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 ሶ ዛሬ እንግዲህ እንኳን አብሮ አደረሰን የአእላፋት ዝማሬ ገና ዋዜማ ነገ ነው በዓሉ ስጋ ልንበላ ነው ታክሲ እየጠበቅን ነው ፀሐይ በላ ነው መኪና ቤቱ አቁሞ ደግሞ ታገርናል ዲዛይር ቤቱ ቆሞ ያንቀለቀለኛል ታያስጠላም እንዴ በእናትህ አይ ለትንሽ ጊዜ ሪስትሪክትድ ኦርደር ላይ ሆኜ ነው የዛኔ ሲፈቀድልን እዛ ውስጥ ነው ብሎግ ብናደርገው አሊያም ደግሞ የራሳችንን ገዝተን ናይስ ይባረክ እግዚአብሔር ይባረክ ይላል እና ምግባችንን አዘን ምናምን እየጠበቅን ነው። አብርሞኛል እኔ ገና ደግሞ ዘይድ ዘመር ምን ስንል ምግባችን እየጠበቅን ያው እንግዲህ ጾምም አይደለ ቲማቲምና ሽሮአችንን በላን፣ ቡናችንን ጠጣን። ናቲ አዲስና ቤቲ መተው በልተው ነበረ። ሶ ሰደንሊ ኮፊ ኢዝ ላይፍ ባይ ዘ ዌይ ጋይስ በጣም በቃ ማርያምን ቅጥ የሚያደርግ ነገር ኮፊ ነው። ጠጡ ምሳ እንብላ ተብሎ ይኸው ቤቲና እንትና መተው ታዲያ ቡና ሊጠጡ አልመጡም። እኔ ምን እንደምሽ 8 ሰዓት ሆኗል። ሶ እዚህ ጋር እነዛድን እየጠበቅናቸው ትንሽ ሌት ሆነን ነበር። የተቀጣጠርነውና ፕላን ያወጣነው ደግሞ 6 ሰዓት ላይ እንደምንሄድ ነበረ። ኦል ኦፍ ሰደን 8 ሰዓት ነው እየተነሳን ያለ ነው። እያየሽ ብትነጂ በጣም ጥሩ ነው። 9 ሰዓት ነበር የሚጀምረው ፕሮግራሙ። አብዛኛው መንገድ ዝግ ነበረ። መንገድ ስንፈልግ በዚህ በኩል ደግሞ ናቲ አዲስ ማሞት ነበር። ቤተ መንግስት ዝግ ነው እና ዛሬ ስንንቋለል ይታየኛል። በእንትን እንሂዳ በእንርሳይ ነው ሰፈር አድርገን ባለፈው በሄድንበት በአዋሪ በሴቶች አደባባይ 10 ተኩል ለምን እንትን ብቻ 1 ሰዓት ይፈጅ። ከዛ ከ11 ተኩል እስከ 12 ሰዓት ደግሞ መኪና ምናምን ፓርክ አድርገን እየወጣን ነው ጋይስ። ፀሐዩ ምናምን ቸነፈር ነው እንዳያወራ ለሶስት ደቂቃ ጣፋጭ ሆናችኋል፣ አምሮባችኋል ጋይስ። ማርያም እዚህ ጋር ደግሞ የገዛ ነው ጁስ እንደ ድንገት መኪና ውስጥ ስንጣደፍና ስንቻኩል ተደፋፍቶብን ነበረ። ይዣለሁ እኔ ከስንት ሰዓታት በኋላ እነዛ ዳርፍደው መጥተዋል ማለት ነው። ሶ ከነሱ ጋር ሆነን መኪናውን ፓርክ አድርገን ወደ መስቀል አደባባይ በእግራችን ወክ ማድረግ ጀመርን። እዚህ ጋር ደግሞ ጠዋፍ እየገዛን ነው። እያንዳንዳችን የሚያስፈልገንን ጠዋፍ ካልኩሌት አድርገን እሱን እየገዛን ነው ማለት ነው። ከዛም በመቀጠል እንዲህ አምሮብን ፏ ብለን ገባን። ግን ችግሩ እዚህ ጋር ነው። ካሰብነው በላይ በጣም ብዙ ሰዎች ስለነበሩ ምንም አይነት ቦታ ልናገኝ አልቻልም። እንዲሁም ደግሞ በጣም እየተጋፋን ነበረ እየገባን የነበረው። ሶ ያ ነገር በጣም ብዙ ክራውዶችን ፈጥሯል። ኖ በእንትን ያለችው በቅዱስ ኡራኤል በኩል ያለው መንገድ ነው ያለው which is በዚህ በኩል ያለው ሐሙስ ክፍት ነው። እንዲሁም ደግሞ ከተጀመረ በኋላ እረፍት ላይ ቤቲ እዚህ ጋር እንደምታዩት ስልክ እንኳን በማይሰራበት ጊዜ ከስተመር ሃንድል እያደረገችበት ነበር። እንዴት ስልኳ እንደሰራ አላውቅም።
ፋይናሊ ቃልዬና ይሴን አግኝተናቸዋል። እዚህ ጋር እያስተባበሩ በሚገኙበት ሰዓት ነው እንግዲህ የተገኙት። በጣም ጣፋጭ ነው። እዚህ ጋር ደግሞ ፎቶ እየተነሱ ነው እንዴ። ቆይ እኔና ቤቲን ደግሞ በእንደዚህ በመሰለ መልኩ እየወጣን ነው። የናቷ ድምፅ ተዘግቷል። ባይዘዌ በምልክት ነው የሚያወራው። ኤቭሪቲንግ ኢዝ ፋይን። በጣም በቃ ጸዲ ነገር ነው። ተባርከን የወጣ ነው። ደስ ይላል እውነት። እና እኔ በጣም በእኔ በኩል ደስ ብሎኛል። ሁላችንም ደስ የሚልና ትልቅ የመባረክ ሰዓትን አሳልፈናል። እግዚአብሔር ይመስገን። ይመቻችሁ።